ቢስሚላህ ፐርስሊ ረሳ ትንሽ ፐርስሊ ይሁት እንዴት እንደሚያምር ማሻአላህ ተባረከ الرحمن ቢስሚላህ እዚህ በላ አንደኛው መስፈልገው ሁለት መካከለኛ ደረጃ ልጣጩ ስለማንጠለው በደንብ አጥበን አነሳ አነሳ አድርገን እንከትፈዋለን ጨው አድርገን በውሃ ላይ 20 ደቂቃ እንዘፈዝፈዋለን ምሬቱና በርጃም ውስጥ ያለው ውሃ እንዲወጥ ሽንኩርት ቲማቲም ቃሪያ ነጭ ሽንኩርት አለ ሁሉንም ልጠን እንከትፋለን በኦሊቭ ኦይል ብትሰሩ ታሪፍ ነው የደብረጃው ውሃ እንደዚህ ይቀየራል ለፍተን አለቅልቀን በደንብ አድርገን እናጠለዋለን የቀረውን ውሃ ደግሞ በጨርቅ እናደርጋለን በጋለ ዘይት ጎልደን እስከሚሆን እንጠብስ የቀረው ዘይት ደግሞ እንዲጠፈጠፍ ሶፍት ላይ የቀረ ዘይት ካለ መጠጥ እንዲል ሶፍት ላይ እናረጋለን መጥበሻችንን አግረን ኦሊቭ ኦይል ተበስተበስ ሲልልን ነጭ ሽንኩርቱን ከዛ ቲማቲሙና ቃሪያውን አንድ ላይ እናደርጋለን እና ቃሪያው ሲበስልልን ደበርጃውን ጨምረን አማስለን እንከርማለን ትንሽ እንዲበስልልን ደረቅ እንዳይሆን ትንሽ ውሃ አድርጉበት ሲበስል እንደዚህ አውጥተን ማጣጣም ብቻ ደበርጃን ብዙ አይነት አሰራር አለው ሰርተን አያልቅም ቁርስ ለምሳ ለአራት ለመክሰስ የሚሆን ደበርጃን እንደዚህ አሳምረን መስራት እንችላለን እናንተ ከፈለጋችሁ ደግሞ እንቁላል ከላዩ ላይ መጨመር ሞዞሬላ ቺዝ እየፈለጋችሁትን እየጨመራችሁ ማጣፈጥ ትችላላችሁ ለሰሞኑ ጉንፋንም ቃሪያ አሪፍ ነው የቀረውን ጉንፋን እንደዚህ አድርጌ ነው ማባረረው ደበርጃ ማትወዱ ሰዎች በዚህ መልኩ ሞክሩት ቃሪያው አንደኛ ሰዋቸዋ እስቲ ያሚ ወተት ሲበጣጠስ እኔ አቺቶ ጨምሬ ቺዝ ሰራዋለሁ በዚህ ደግሞ ስለጣሙ ሰርታችሁ ካልሞከራችሁት እኔ ብነግራችሁ አትረዱኝም እንደዚህ ያለቀሱ መብላት ራሱ ደስ ይላል የመጨረሻ ላቤና ያያችሁት የዛሬው ሬሲፒያችን ደበርጃንን እንደዚህ ደግሞ አጣፍጠን መስራት እንችላለን በየቤታችሁ ሞክሩት በጣም ነው የምትወዱት ለቁርስ ለምሳ ለመክሰስ ለራት ለፈለጋችሁት ቀለል ያለ አሰራር ነው እንደምትወዱት እርግጠኛ ነኝ ምርጥ ኮሜንታችሁ በጣም ነው የማመሰግነው ይሄ ቪዲዮ እናንተ ጋር ደረሰ ላይክ ፎሎ ሼር ሪፖስት እንዳይረሳ ቆንጆ ምግቦች እናንተ ጋር እንዲደርሱ ፎሎ ያላረጋችሁኝ ፎሎ አድርጉ ዛሬ ቪዲዮ ይሄ ነው በጣም ነው የምወዳችሁ